ኦፒዮይዶች ፌንታኒል ፌንታኒል በሚያስገርም መልኩ የሰዎችን ልብ ውልቅታ የሚያገኝ ደብዛዛ መድኃኒት በርካታ ሰዎችን የህይወታቸውን ውበትና በጎነት የሚያስገኙ ነገሮች ሁሉ እንዲሰውለት የበለጠባቸው የሚወዷቸውን ሰዎች ንብረቶችንና ፍላጎቶችን ቤቶችን ክብራቸውን አልፎ ተርፎም ህይወታቸውን አስጥሎ የነጠቀ የመድኃኒት ጥቁሩ ትርጉም መርዝ ነው። ከቤተሰቦቹ ከአንድ ነገር በስተቀር በሁሉም ረገድ የበታች የሆነው ፌንታኒል ለዕፅ አዘዋዋሪዎች በፍጹም የተመቸ አደንዛዥ ሆኖ የሰዎችን ህይወት ያመሰቃቅላል። በፌንታኒል ጨካኝ ገዳይነት ብዙዎች ቢስማሙም ሟቾች ሁሉ ግን የዕፁ ሱሰኞች መሆናቸው ላይ ግርታ ይታያል። አማራጭ ጦት ወይም የማዘዝ ሙያዊ የግለሰብ ልማድ አሊያም የተጠቃሚዎች ጥቅም ምስክርነት ምክር ይሁን የአቻ ግፊት እንደ አጋጣሚ ከመድኃኒቱ ጋር ያስተዋወቃቸውንም የቀደመ የጥቅም ልምድ የሌላቸውንም ሊያካትት ይችላልና ከጥቅም አንጻር ከቤተሰቡ ብዙም አይን ያዥ ያልሆነው ይህ መድኃኒት ህይወትን ለማበላሸት ግን ከሁሉ የከፋና ደምሳሽ በመሆኑም ከጠቃሚ መድኃኒትነት ይልቅ አደንዛዥ ዕፅ ተደርጎ ቢወሰድ ሳይሻል አይቀርም። እንዲህ አሉታው ክርን ባስከነዳበት የተደበቀ ጥቅሙ ከጊዜ ወደ ጊዜ የጭመራ ምርታ እየታየበት ያለው ይህ መድኃኒት በሰውነት ላይ ምን እንደሚሰራ ምን እንደሚያሰማና ከሄሮይን ለምን እጅግ የከፋ እንደሆነ ላመላክታችሁ ተከተሉኝ። ህይወት በሁለት ኃያል ዋልታዎች የተወጠረች ትመስላለች። በህመምና ደስታ። ህመም ስጋ በጥፍር ሲቀደድ ወይም አጥንት ሲቀጭ ሲሰበር አሊያም የስነ ልቦና ጥቃት ሲፈጸም እንዲሁም ሌላ ነፍስን ለጭንቅ የሚጋብዝ መንፈሳዊ ውስጣዊ እንዲሁም አካላዊ በአሉታ የተሞላ ስሜት ወይም የሚታይ የሚዳሰስ ስብራት ብልሽት ወዘተ ነው። አስፈሪና ልንታገሰው አቅም የሚከላን ሂደት ወይም ሁኔታ በመሆኑ የባሰ ጉዳትን እንድንርቅ ሰውነታችን የሚሰጠን ጠንካራው ማስጠንቀቂያም ነውና መመሪያውን ተከትለን እንቅስቃሴዎቻችንን የምንገድብበት ውዴታ ወይም አቅም ማጣት ልንለው ይቻላል። ደስታ በተቃራኒው ስኳር ያለበትን ወይም ስብ የበዛበትና በቅቤ የታሸ ምግብ ስንበላ አሊያም የሩካቤ ፍላጎትን መፈጸም ስንችል የሚከሰተው ምላሽ እንዲሁም ስኬት ስንጨብጥና ማህበራዊ ትስስራችን የሰመረ ሲሆን እፎይታን የሚያጎናጽፍ የስነ ልቦና እርካታ ነው። በግለሰብ ውስጥ ብቻም ሳይታጠር ሌላ ነፍስን ለመረጋጋትና ለሐሴት የሚጋብዝ መንፈሳዊ ውስጣዊ እንዲሁም አካላዊ በቸርነትና ፍስሐ የተሞላ ስሜት ወይም የሚታይ የሚዳሰስ ምቾት፣ ሰላም ወዘተ ነው። አስደሳችና ልንደግሞ የማንጠግብ ሂደት ወይም ሁኔታ በመሆኑ ለህልውና የሚጠቅመንን ነገር እንድንደጋግም ሰውነታችን የሚሰጠን ጠንካራው የመሳብ ወይም የመሸለም ኃይል ነው። እናም መመሪያውን ተከትለን እንቅስቃሴያችንን የምናጸድቅበት ውዴታ ወይም የህይወት ግዴታ ሊባል ይችላል። እነዚህ ሁለት ተቃራኒ ኃይሎች ህይወትን በሚመሩበት ጊዜ ህመም ቁም፣ ይሄ መጥፎ ነው ብሎ የሚያባርግ ሲሆን፣ ደስታ ደግሞ ቀጥል፣ ደግ ተግባር ነው በማለት እያበረታታ ሰውነት ወይም ተፈጥሮ ሚዛን እንዲጠብቅ የሚያስችሉ ሂደቶች ናቸው። ምንም እንኳ እውነቶቹ ወዲህና ወዲያ ቢሆኑም የተሳሰሩ ናቸው። ብዙውን ጊዜ የአንዱ ጅማሬ ለሌላኛው ድምዳሜ ወይም የተገላቢጦሽ በሚሆን ክስተት ይገለጣሉ። እናት በወሊዱ ወቅት ያላትን አደገኛና አሰቃቂ ህመም ልጇን ስታቅፍ ከዚያ በከፋና ፈጽሞ ከክፍያ በላቀ ደስታ ተሞልታ የምትጥለቀለቅበት ሁኔታ ማሳያ ሊሆን ይችላል። ተፈጥሮ እንዲህ ያለ ምጥንነትን ለማስፈን መኖርን ተናፋቂና ተወዳጅ ለማድረግ ወይም ዋጋ ቢስነትን ለመሻር የቀየሰችው ኃይለኛና ውጤታማ ዘዴ ይመስላል። እንደመታደል ሆኖ የመድኃኒት ባለሙያዎች በተፈጥሮ ውስጥ እንደነዚህ ያሉ ህግጋትንና ቁልፎችን በአግባቡ እያጠኑ መድኃኒቶች እንዲደግሙ ያደርጋሉ። በሰውነታችን ህመምና ደስታን በሚቆጣጠሩ የነርቭ ሴሎች ላይ ኦፒዮይድ ተቀባዮች ይገኛሉ። በቀስቃሽ ውጫዊ ነገሮች ወይም ውስጣዊ ሂደቶች ሲነካኩ ህመምንና ስለ ህመም የምናስበውን የአሉታዊ ሐሳብ ጫና መጠን የመቀነስ ምላሽ በመስጠት ደስታን፣ ጥሩ ስሜትንና መዝናናትን ይፈጥራሉ። ለተቀባዮቹ አስተናጋጅ
ገር የሚሆን ማንኛውም ሞለኪውል ኦፖይድ ይባላል። ኦፖይዶች እጅግ በጣም ኃይለኛ ንጥረ ነገሮች። ስንስቅ ሰውነታችን እንደ ኢንዶርፊን ያሉ የተፈጥሮ ኦፖይዶችን ያመነጫል። ነገር ግን በትክክል በሚያስፈልግበት ቦታ ላይ ትንሽ መጠን ብቻ የሚለቀቅ በመሆኑ የሚያስከትለው ውጤት መካከለኛና ከባባዊ ሆኖ ይቀራል። ማለትም በወቅቱ ህመም ፈጥሮ የነበረ እውነት እንዲሽር፣ የጭንቀትና ሐዘን ትዝታ እንዲቀንስ፣ እንዲሁም አሮጌ ጓደኛችንን ስናገኝ በደስታ እንድንበለጽግ በቂ ሆኑ። እናም የመድኃኒት ባለሙያዎች የኦፖይድ ተቀባይ ቀስቃሽ ንጥረ ነገር መፈለጋቸው ትንግርት አይሆንም። ሞርፊን ከጥንት ጀምሮ ለሕክምና ሲያገለግል ከቆየው የአደይ አበባ ወይም ኦፒየም ፖፒ ኦር ፓፓቬራ ሶምኒፌረም የተገኘ የመጀመሪያው ንቁ የኬሚካል ውህድ ነው። ተክሉን ለህመም ማስታገሻነት የመጠቀም ልምድ ለሺህ ዓመታት የቆየ ቢሆንም በ1804 ዓ.ም ጀርመናዊው ፋርማሲስት ፍሪድሪሽ ሰርቱነር በንጹህ መልክ ለይቶ ያወጣው ሞርፊን የመጀመሪያው ኦፖይድ ሆኗል። ይህም በሆስፒታሎች ውስጥ የታማሚዎችን ከፍተኛ ህመም ለማስታገስ ለሚያገለግሉ የመድኃኒት ቤተሰቦች መወለድ የምስራች ሲሆን ከፍተኛ ሱስ የማስያዝ ብቃታቸው የአደንዛዥ እጽነት ባህሪ አላብሷቸዋል። ቤተሰቡ ኮዴይን፣ ኦክሲኮቲን፣ ቫይኮዲን፣ ፔቲዲን ያሉበት ሲሆን በእርግጥ ሄሮይንና ከሁሉም የከፋው ፌንታኒልም ይገኙበታል። ስለ ፌንታኒል ክፋት ከማብራራቴ በፊት ስለ ጠቅላላው ቤተሰብ ፍንጭ እንዲኖረን ሄሮይንን የተወጋን ግለሰብ አንስተን እናውቅ። ሄሮይን የግለሰቡን መላ ሰውነቱን በመውረር የሚያገኛቸውን ሁሉንም ኦፖይድ ተቀባይ ያነቃቃና ከመቀጽበት በሙሉ ሰውነቱ የሚሰራጭ ንዝረታዊ ተዋረድ በአንድ ጊዜ እንዲከሰት ያደርጋል። የብርቱ ስሜቶች መስተጋብር ፈጥሮ ደስታን መቆጣጠርና ማስተጋባት የሚችሉ ሁሉም ህዋሳት በንቃት እንዲጨፍሩ፣ በሐሴት እንዲሰክሩ ያስችላል። የደስታ ሆርሞኖች መዝጊያዎች ያለ ገደብ ስለሚበረገዱ ስሜቶቹ ከራስ ፀጉር እስከ እግር ጥፍሮቹ በንጹህ ሐሴት ወረው ስለሚያጥለቀልቁት ግለሰቡን ፌሽታ የሚይዝ የሚጨብጠውን አሳጥቶት ያቅበጠብጠዋል። አንድ ሲኒ ቡና ፉትታ የሚያጎናጽፈው መዝናናት፣ የሚያራግፈው ድባቴ፣ የሚነዛው የደስታ መዓዛ፣ የሚወዱት መዝሙር በጆሮ መንቆርቆር የሚያደርሰው ሰማያዊ ሰላም፣ የሚያሳትፈው መንፈሳዊ ቅዱሳን ሰራዊት ህብረት፣ የሚያጋባው መለኮታዊ ህብረት፣ በሚወዱት ሰው እቅፍ ውስጥ መጉላላት፣ የዩኒቨርስ ማዕከል ነጥቆ ነፍስም አልቀረልኝ አሰኝ ንጹህ የፍቅር ዓለም ውስጥ እንደሚያንፈላሰስ አይነት ስሜት። ማንኛውም የከዚህ በፊት ህመም፣ አካላዊ ቁስለት፣ ድካም ወይም ብቸኝነት፣ ራስን መጥላትና መናቅ፣ ተስፋ መቁረጥ ወዘተ ኑባሪያቸው ሲጠፋ ልክ ድካሞን ለማሳረፍ ምሽት ውስጥ የመኝታ ክፍሎን መብራት አጥፍተው ከብርሃን እንደሚገላገሉ አንጎልም የማንቂያ ስርዓቱ አንቀላፍቶበት ማንኛውም ውጥረት ሟምቶና ወደ ህልም መሰል ጭጋግ ተበትኖ ምቾት ሙቀትና መረጋጋት ይሰማዋል። ስለምንም ነገር የማይጨነቅ በምንም ጉዳይ የማይያዝና የማይወጠር በመሆኑ የተንሰራፋው ሰላም ወደ አስፈላጊ የአካል ክፍሎቹ ይሰራጭና የተረጋጋ የመተንፈስ ፍጥነት፣ የቀዘቀዘ የአንጀት መላወስ፣ በደረት ውስጥ የተወሸቀችው ልብ በጸጥታ የባህር ዳርቻ እንዳለ የዋህ ሞገድ ስትንደቀደቅ፣ አይኖቹ ባረፈ መኖር በጎ ምስለትን በጥንቃቄ እየቀረጹና እያመላከቱ ፍጹምና ዘላለማዊ በሚመስል የመረጋጋት ሐሴት ባህር እየተጓዘ በአጠቃላይ በደስታ በተገራ መስተጋብር የሚንቀሳቀስ የእፎይታ ደም። ሄሮይን ለመጀመሪያ ጊዜ ሲጠቀሙት የሚሰጠው ሙሉ ኃይል ይህ ምንም እንኳን ለጥቂት ሰዓታት ቆይ ወይም ጊዜያዊ ቢሆንም ሰው ሊያጋጥመው ከሚችላቸው እጅግ አስገራሚ ስሜቶች አንዱንና ከፍተኛውን ይቻላል። ችግሩ ግን አንጎል እንደዚህ ያለውን ነገር ለመቋቋም የተዘጋጀ አይደለም። የግለሰቡ አንጎል የመሸለሚያ ማዕከሉ ሙሉ በሙሉ ስለተሸወደ ምን እንደተፈጠረ ሊረዳ አይችልም። ሰውየው ያደረገው ነገር ይህን ያህል ጥሩ ስሜት ከሰጠው ለሕልውናው አስደናቂ እንደሚሆን ገምቶ ደጋግሞ ማድረግ እንደሚኖርበት ያምናል። እስካሁን ከተሰማ ሁሉ
በጣም ጥሩን ስሜት ደስታ አግኝቷልና ወደኋላ መመለስ ስለማይሻ ነገር ግን በተፈጥሮም ዘላለማዊ ነገርም ብዛም እውነታው ይህ ሰው ከዚህ በኋላ ዳግመኛ የዚህን ያህል ጥልቀትና ጥሩ ስሜት ያዘለ ደስታ ሊሰማው አለመቻሉ ነው። አጋጣሚው የግለሰቡ ሕይወት የደስታ ከፍታ ጣሪያ የነካበት ትዝታ ሆኖ ከመቀመጥ ባሻገር የማይደገም ነገር ግን በሙከራ ብቻ እያሳደደ ዕድሜውን የሚገብርለት ልምድ ጥንስስ ሆኖ ሊቀር ይችላል። ወደ መደበኛው ዓለም ሲመለስ ከጥርጣሬዎቹ፣ ከነባር ህመሙ፣ ከተለመደ ለጣም ከሚሰጠው ምላሹና ለደስታ ሆርሞኖች ጠንክሮ መስራት ከሚኖርበት እውነታ ጋር ይጋፈጣል። እንዳልኖረበት በመሃል እንደ ጉጀሌ የተዋወቃት ያቺ ቀን ሕይወቱን ለንጽጽር ጨረታ ታወጣል። እናም ያቺ ቅጽበታዊ የደስታ ማዕበል ውስጥ አስጥማ በገነት ያኖረች ዕለት ትደጋገም ዘንድ መልፋት፣ ሁኔታዋን እንደሚደርሷት መለኪያ ቆጥሮ ማሳደድ ሕይወቱን በቅጡ ለማይገልጽ አሉታዊ ጽኑ ስሜት እንዲሁም ራሱን ሊጠገን በማይችል ጉዳት በውዴታ እንዲደቅ ያደርግ። በእርግጥ ይህን አውቆ በጠዋቱ የማቋረጥ እርምጃ መውሰድ መታደል ነው። ኦፒዮይዶች ከዚህም የከፋ ጉዳት አላቸውና ኦፒዮይዶች በማይታመን ሁኔታ ሱስ የሚያስይዙ በመሆናቸው ሱሱ ደግሞ ሊኖረን ከሚችለው ነገር ሁሉ እጅግ ክፉ ነው። ኦፒዮይዶችን ለጥቂት ጊዜ ከወሰድን በኋላ አንጎላችን ይበቃል የሚል ምላሽ ይሰጣል። ምክንያቱም የህመምና የደስታን ሚዛን የሚቆጣጠሩት የነርቭ ህዋሶቻችን በቋሚ ደስታ ሰክረውና ለእንቅልፍ ተላልፈው ስለነበር አሁን ደግሞ መነቃቃትን አውጀው ከፍተኛ እንቅስቃሴ እንዲያደርጉ ስለሚገፋፋቸው ነው። ለውጡ የሚከሰተው በጣም በፍጥነትና አንዳንዴም በጥቂት ቀናት አጠቃቀም ሊሆን ይችላልና ሰውነታችን ለኦፒዮይድ ዝጋትን ወይም ቶሌራንስ ይገነባል። በመሆኑም ከዚህ ቀደም መድኃኒቱን ስንወስድ የምናገኛቸው መልካም ውጤቶች ሁሉ እየቀነሱ ያኔ ያገኘናቸውን ያን የደስታ ፍልሰሳ ለመድገም የመድኃኒቱ መጠን እየመሰለን አብዝቶ መጠቀሙን እንድንዳፈር ይለቀናል። ብርቱና ንቁዎች ከሆንን መስቀለኛ መንገድ ላይ ተገፍትረን እንደቆም ለመረዳት ጊዜ አንፈጅም። ስለዚህ ከሁለት ወሳኝና በሕይወታችን ቋሚ ተጽዕኖ መፍጠር ከሚችሉ የምርጫ ሁኔታዎች እርሳችንን ነክሰን አንዱ ላይ ወኔያችንን የምናሳይበት ተመካሪውና መደበኛ ኑሯችንን በተለመደው አካባቢ እንደ ማንኛውም መሰላችን መኖር የሚያስችለንን መርጠን አዲሱን ልምድ ወዲያው ማቆም አሊያም ስውት ጉዟችንን እሰየው ብለን ዳግመኛ የማናገኘውን የቀደመች የደስታ ወንዝ ትዝታ ፍለጋ ማሳደዱን ቀጥለን ተጨማሪ እየወሰድን መኳተን የተሳሳተውን ጥፋት መርጠን የዕፁ ጠቀማ ላይ ከቀጠል አንጎላችንን በሚቀጥሉት ጥቂት ሳምንታት መቃወሙን ይቀጥላል። እኛም ተጨማሪ መውሰዳችንን ብንቀጥልም አደገኛ ሁኔታዎች ከሳች ልምምዳችን ቀጣይነት ኦፒዮይድ ማግኘት እስከማንችልበት አንድ ቀን ድረስ ውጤቶቹ እንደ ቀድሞ ልዕልና የሌላቸው ነገር ግን ቢያንስ ለጊዜው በመጠኑ ጥሩ እፎይታ የሚቸሩ ይሆናሉ። በዚያን ጊዜ መድኃኒቱን ስናቆም ሰውነታችን አጋዣችን፣ ውሳኔያችንን ደግፎ የሚያበረታታን፣ በቁጥጥራችን ያለ ሳይሆን ራሱም ሁኔታውን የተለማመደ ጠላታችን መሆኑን የምንገነዘብበት ቅጽበት ይሆናል። የሰውነት ስርዓቶቻችን በጣም ከፍተኛ እንቅስቃሴ ስለሚያደርጉ መድኃኒቱ ከሚያመጣው ተቃራኒውን እንዲሰማን ያደርጉናል። ይህም ሱስ ማቋረጥ ተብሎ ይታወቃል። ሁሉም የሚጀምረው በሚሳበብ ምኞት ማጣት ወይም ይብዛም ሚነስ ለድርጊቱ ማላከኪያ ዋስ በሚሆን ከተጠያቂነት ራስን የማሸሻ ስልት አሊያም በማመካኛ ጦስ ዶሮ ሲሆን ለማንኛውም ደስታና ፌሽታ ከማጣጣም የሚበልጥ ምንም ነገር ጥሩ ስሜት አይሰጥም ከሚል መድረሻ ነው። ማቋረጡ ቡናችንን ጣዕም አልባ፣ የምንወደውን መዝሙር ደብዛዛና ለዛ ቢስ፣ ካጠገባችን እንድናጣ የማንፈልጋቸውን የተወደዱ ሰዎች እንዲርቁን ወዘተ የመሳሰሉ ያሉታዊ ስሜቶች አውሎ ነፋስ የመረጋጋት ባህሪያችንን እንዲያንኮታኩት መግቢያ ነው። ቀድሞ የነበረንም በኋላም በመድኃኒቱ የመጀመሪያ ቀን ጠቀማ ጫፍ የደረሰው ስክነታችን በጭንቀትና በከፍተኛ ፍርሃት ተተክቶ አስከፊ ነገር
ሊመጣ እንደሆነ በማሰማት በጥርጣሬ ያስረናል። በመድኃኒቱ ኃይል በሐሴት ድባብ ጨቁነናቸው የነበሩ ጭንቀቶቻችን፣ ጥርጣሬዎቻችንና ፍርሃቶቻችን በሙላት ተከልብሰው የህልውናችንን ቀውስ ያባብሱታል። የተረበሸ ማንነታችን ማረፋችንን ስለማይሻ መቀመጥ ነፍጎን ያቁነጠንጠናል። የልባችን ምት ከታንጎ ዘፈን ይፈጥናል። ድንጉጥነታችን ለገዳዳ ሰው ሳይቀር ይሳበቃል። አተነፋፈሳችን ከሰልፈኛ በታኝ ፖሊስ ያመለጥን ያስመስላል። በተጨማሪ መደበኛ ህመሞቻችን አቅም ፈጥረው ይኮሰኩሱናል፣ ያስጨንቁናል፣ ምቾት ይነፍጉናል። አጥንቶቻችንና ጡንቻዎቻችን ያለምንም ምክንያት ጠንክረው ሊጎዱን ይዞሩብናል። የረሳናቸው አሮጌና የሻሮ ቁስሎች አካላዊና አእምሯዊ ስቃይ ይለቁብናል። ሆዳችንም አያዝንልንም። በቁርጠትና ተቅማጥ ሊያባብለን ይችላል። ትውከት ተመራቂ ችሮታ ነው። ይህ ማምለጥ የማንችለው በሰውነታችን ውስጥ ያለ ጦርነት ሲሆን እንዲቆም የሚወተውት ከፍተኛ ፍላጎት ግን የለም ማለት አይደለም። ቀላሉና አጣዳፊ ውጤት የሚያስገኘው በዚህ ወቅት ሰውነታችንና አእምሯችን የሚሰማቸውን ከፍተኛና የማይታገሱት የህመም ስሜት ለማስቆም ብቸኛው መንገድ መድኃኒቱን እንደገና መውሰድ እንደሆነ መወሰናቸው ነው። በእንቢታ ጸንቶ ስቃዩን ቢበዛ እስከ 2 ሳምንታት ድረስ መታገስ አሊያም የማቋረጥ ውሳኔን ትቶ መድኃኒቱን ወደ መጠቀም መመለስ። ማቆሙም ጊዜያዊም ቢሆን በስቃይ የተሞላ ሂደት እስከሆነ ለምን ሄሮይንን እድሜያችን እስከፈቀደ እየተጠቀምን አጭሩን ህይወት ሁልጊዜ በአስደናቂ ስሜት አናንበሸብሽም እንል ይሆናል። እይታው ባይከፋም አሳዛኙ ነገር ኦፒዮይዶች በዚህ መንገድ አለመስራታቸው ነው። ሰውነታችን አደጋን ከሚፈጥር ከመጠን በላይ ቀርፋፋ ተነፋፈስ ይልቅ እንደ ደስታ ለመሳሰሉ ጥሩ ስሜቶች ዝጋትን በፍጥነት ያዳብራልና እናም በደስታ ፍልሰሳ የአጽናፈ ዓለሙን የፍቅር ማዕከል ከመንካት በአብዛኛው ወደ ድብታ ስሜት መከስከስ ብሎም የማታ ማታ ከሱስ ማቋረጥ ጣጣ ተላቆ ነፃነትን ማወጅ የሚያስችለውን እጥፋት መምረጥ። ማቋረጥ አቅቶን እንደጀመርነው እንጨርሰዋለን መፈክር ከተመቸን ከዚህ በኋላ ኦፒዮይዶችን በደስታ ለመንፈላሰስ ሐሴት ተሞልቶ ህይወትን ለማረጋጋት አንጠቀምም። ይልቁንም እነዚህ መድኃኒቶች ካስተዋወቁን የመኖር ሲኦል ለማምለጥ እንጂ አእምሯችንና ሰውነታችንን ተቆጣጥረው እስረኞቻቸው ስለሚያደርጉ በእርግጥ ጥሩ ስሜት ሊሰጡን ከሚችሉ የህይወቱ እውነታዎችና በጎ ነገሮች ሁሉ ጋር መገናኘት አንችልም። በአጠቃላይ የኦፒዮይድ ሱስ አረመኔያዊ ሊባል የሚችልና ለመውጣት ከገሃዱ ሲኦል ያላነሰ እጅግ በጣም ከባድ እንዲሁም እርምጃውን በውጣ ውረዶች የተሞላ ነው። የእነዚህ መድኃኒቶች የሱስ ሰንሰለት ኃይሉ ክፉ ስለሆነ ማንኛውንም ኦፒዮይድ ለመጠቀም ሲወሰን አደጋቸውን በጥንቃቄ የመጋፈጥ አቅምና በትንሽ ጠባሳ በወድቆ መነሳት ጥረት ሊወጡት የሚችሉት መንገድ ተዘጋጅቶ ሊሆን ይገባል። አለበለዚያ ከህይወት የከፋ ገጽታ ጋር የመኖር ፍርድ ማስተላለፍ ይሆናልና። በተለይ ለመዝናናት የመውሰድ እድል ካገኛችሁ ይህንን ገዳይ ፈተና መተው ለነገ ህይወቶ የሚወስዱት ጥንቃቄና ግዴታም ጭምር ነው። እድሉ ህይወቶን ሊያቀነጭር ሊጨርስ ብሎም የጭካኔ ጥጉን በስጋ ስቃይ፣ በመንፈስ መረበሽ፣ በነፍስ ጨቅላነት የሚተረጉም በጣም እውነተኛና የማይቀር የሞት አደጋ ይዟልና። እስካሁን ያየነው ከኦፒዮይዶች ጠንካራ የሚባለው የሄሮይንን ተግባር ነው። የህይወትን ጥራት ደምስሶ ስብዕናን የሚያራክስ ባልተገባ አጠቃቀሙ የተጠላ ከሄሮይን በ50 እጥፍ የበለጠ ኃይለኛ አደንዛዥ ዕፅ አለ፣ ፌንታኒል። በእርግጥ ኃይለኛነቱ በመልካምነቱ ሳይሆን በተቃራኒው። ፌንታኒል አንጎልን ከጎጂ ንጥረ ነገሮች የሚከላከልን የደም አንጎል ግርዶሽ ብለድ ብሬን ቤሪየር በቀላሉ በማቋረጥ ወደ ውስጥ ስለሚገባ ከዜሮ ወደ እጅግ በጣም ከፍተኛ የደስታ ስሜት ከመቀጽበት ያደርሳል። ይሁንና ይህንን ጫፍ የረገጠ የደስታ ስሜት እንደ ሌሎቹ ቤተሰቡ ለሰዓታት ሳይሆን ለደቂቃዎች ብቻ ስለሚያቆይ ተጠቃሚው በፍጥነት ወደ ድባቴ የመግባት እድሉ ሰፊ ነው። እንደ ሄሮይን ጥሩ ስሜት የማይሰጥ ከመሆኑም በላይ ከደስታ ይልቅ በአብዛኛው
የህመምን ስሜት እያስታቀፈን ሱስ ለማቋረጥ ጣጣዎች ወይም ምልክቶች የማጋለጥ እድሉ ሰፊ ነው። በተጨማሪም የደም አንጎል ግርዶሽ በቀላሉ አልፎ በአንጎል ውስጥ በጣም በፍጥነት ስለሚሰራ የመሸለሚያ ማዕከልን ይበልጥ ያጠቃል። ይህ ባህሪው ከሄሮይን በበለጠ ሱስ የሚያስይዝ ያደርጋል። ወደ ደስታ ፍስሐ ለመግባት በጣም ትንሽ መጠን ብቻ የሚበቃው መድኃኒቱ በአጋጣሚ ከመጠን በላይ ከተወሰደ ለመግደልም በጣም ቅርብና ጨካኝ፣ በአሜሪካ ታሪክ እጅግ ገዳይ የተባለ ህገወጥ አደንዛዥ እጽም ነው። ከ2013 እስከ 2023 ባሉት 11 ዓመታት ውስጥ ወደ 400,000 የሚጠጉ አሜሪካውያንን በመግደል አደገኛነቱን ያስመሰከረ ለኢምንት ደስታው በሱስ የሚለክፈው ኦፖይድ የሚሰጠው ደስታ በናይ ከሆነ ሱስ ለማስያዝ ከሌሎች የቸኮለና የማቋረጥ ጣጣዎቹና ምልክቶቹ ከቤተሰቦቹ ከከፋ ይባስ ብሎ ለመግደል እንዲህ ከቸኮለ ታዲያ ለምንድን ነው ብዙ ሰዎች የሚወስዱት ልንል እንችላለን። መልሱ አጭር ነው። በእውነቱ ፌንታኒልን ከተጠቃሚዎች ማንም አይፈልገውም። መድኃኒቱ የእጽ አዘዋዋሪዎች የገንዘብ ደም ስር ሆነ እንጂ። ፌንታኒል የአደንዛዥ እጽ አዘዋዋሪዎች በገሃዱ ዓለም የተተረጎመ ህልም ነው። ለምሳሌ የአደንዛዥ እጽ አዘዋዋሪዎች አንድ የጭነት መኪና የፌንታኒል ጭነት አሜሪካ ቢያስገቡ ለአንድ ዓመት ሙሉ ለአሜሪካ ገበያ በቂና ለመስራት ርካሽ እንዲሁም ለማዘዋወር ቀላል ነው። ሄሮይን ተዘርቶ እስኪጠቅም እርሻዎችና ለሌሎች ዝግጅቶች በርካታ ቦታ ከመጠየቁ ጎን ለጎን ተረፈ ምርቱንም ለማስወገድ ዳጎስ ያለ ወጪ ይፈጃል። ለእጽ አዘዋዋሪዎች ይህ ሁኔታ አመች አይደለምና አማራጭ ሲኳትኑ ቆሻሻውን ፌንታኒል አግኝተው በሄሮይን አቅርቦት እጹ ከመተዋወቁ በፊት በሌሎች መድኃኒቶች የነበሩ ተጠቃሚ ህመምተኞች ገበያውን ሲቆጣጠር፣ ጥቂቶች በደላሎች አፈጮሌነት፣ በርካቶች ደግሞ ገንዘብ በደገፈው ማስተዋወቅ በባለሙያዎች ምክር ሊጠቀሙት ተገደዱ። ይሁንና በርካታ ጥናቶች እንደሚያረጋግጡት አብዛኞቹ የኦፖይድ ተጠቃሚዎች ፌንታኒልን ለማስወገድ ሞክረዋል። በመድኃኒቱ ሱስ የሞቱ ሰዎች የክትትል ጥናትም ሰዎቹ በፍላጎታቸው እንዳልወሰዱ ቢያመላክትም አዘዋዋሪዎች ተጠቃሚዎች ለምርቶቻቸው እንዲመለሱ በመፈለግ በማንኛውም መድኃኒት ትንሽ የፌንታኒል መጠን በመጨመር ሱስ እያስያዙ የጤና አጠባበቅን ስርዓት ማፋለሳቸው የዘርፉ ስጋት ሆኖ ቆይቷል። በተለይ ከኦፖይድ ጋር አዘዋዋሪዎቹ ስለሚቀላቅሉ ለምሳሌ በ2022 ሐሰተኛ ኦክሲዶኬን እና ቤንዞዲያዜፒንስ ቅይጥ ክኒኖች መጠቀም ከጠቅላላው የፌንታኒል ሞት 20% ገደማ ሸፍኗል። በቀጠለው ዓመትም የመድኃኒት ቁጥጥር ባለስልጣን መስሪያ ቤቱ 115 ሚሊዮን ፌንታኒል ያላቸው ሀበለቶችን የያዘ ሲሆን 70% የሚሆኑት ገዳይ መጠን እንደነበራቸው አረጋግጧል። ከነዚህ ግማሽ በላይ ገዳይ መጠን ፌንታኒል የተገኘባቸው እንደ ኮኬይን እና ሜት ባሉ ተጠቃሚዎች በጭራሽ ከማይጠብቋቸው አነቃቂ ክኒኖች። ፌንታኒል ከሕክምና አጠቃቀም ውጭ ምንም ጥቅም የሌለው ቢሆንም ለአዘዋዋሪዎችና ለሕገ ወጥ መድኃኒት ነጋዴ ወንበዴዎች ወይም ካርቴሎች ቀላል ትርፍ መሰብሰቢያ መሳሪያ ነው። ተጠቃሚዎች በየትኛውም መንገድ ይተዋወቁት ወይም ለየትኛውም ጉዳይ ለመዋል ይጠቀሙት። መድኃኒቱ ለከፋ የኦፖይድ ሱስ ብሎም ለተበላሸ ሕይወት መጨረሻው ለማያምር ውሳኔ መዳረጉ የማይቀር ስለሆነ አትሞክሩት ከማለት የተሻለ ብልህ ምክር የለኝም። በምንም አይነት አስተማማኝ ሁኔታ ውስጥ ቢኮን ኦፖይዶችን መጠቀም በእሳት እንደመጫወት ስለሆነ ፌንታኒል መጠቀም ደግሞ ይህን እሳት ወደ እቶን ማንደድ ስለሚሆን በሲኦል መዝናናት ካልተፈለገ በጭራሽ አይሞከርም። ደስታን ባሳየ ቅጽበት ወደ ገሃነም መቀመቅ የመወርወሩ ጭካኔ ከፍተኛና